ተመልካቾቻችን ከወሎ ህዝቦች ዲሞክራሲያዊ ፓርቲ የተሰጠን ሰበር መረጃ አለን ተከታተሉ። የወሎ ህዝቦች ዲሞክራሲያዊ ፓርቲ በወቅታዊ ጉዳይ ዙሪያ መግለጫ ወጣ። የፓርቲው ፕሬዝዳንት አቶ ነጻነት ጣሰው በመግለጫቸው የመልካም አስተዳደርና የሥራ አጥነት ችግር ህዝቡን ለከፍተኛ ችግር እየዳረገው ይገኛል ያሉ ሲሆን ህጋዊ ነጋዴዎች ላይ ከፍተኛ ግብር በመጫኑ ምክንያት ነጋዴዎች ሀገራቸውን እየለቀቁ ህገወጥ የጎዳና ላይ ነጋዴዎች ተበራክተዋል ብሏል። የተከበራችሁ የወሎ ህዝቦች ውድ ኢትዮጵያውያን ከወሎ ህዝቦች ጋር በፍቅር በአንድነት የምትኖሩ የህብረተሰብ ክፍሎች እንግዲህ የወሎ ዲሞክራሲያዊ ፓርቲ በርካታ ጉዳዮችን በማንገብ የወሎ ህዝቦችን ችግር ለመፍታት ሰፊ ስራ ያከናወነ ቢሆንም በአማራ ክልላዊ መንግስት ስር ባሉ የአደረጃጀት ስርዓቶች ወይም ደግሞ የመንግስት ተቋማቶች እየተከናወኑ ያሉ ተግባራቶች አብዛኛውን በሰሜን ወሎ፣ ደቡብ ወሎና ኦሮሚያ ልዩ ዞን አካባቢ ላይ ሰፊ የሚባል ችግሮች እየተስተዋሉ ነው የሚገኙት። ከዚህ መካከል አንደኛው አመታትን የፈጀው የሥራ አጥነት ችግር ነው። ይህ የሥራ አጥነት ችግር በርካታ ወሎዮችን ከቀያቸው ያፈናቀለ በመላ ሀገሪቱ እንዲሰደዱና በመላ ሀገሪቱ ለችግር እንዲጋለጡ ማድረጉ የሚታወስ ነው። ይህ ተግባር ደግሞ በአሁኑ ሰዓት በስፋት እንዲቀጥል ተደርጎ አንደኛ የኑሮ ውድነት መሰረት ያደረገ፣ ሁለተኛ ከፍተኛ የሚባል የግብር ጫና በመጫን ነጋዴው አካባቢውን ጥሎ እንዲሰደድ አካባቢው ላይ ሰርቶ እንዳይኖር በማድረግ ረገድም ሰፊ ስራ እየተከናወኑ በመገኘታቸው ይህን ተከትሎ በግብርን ከአቅም በላይ በመጫን የሚከናወኑ ተግባራቶች ነጋዴው ከአካባቢው ላይ ንግዱን ትቶ ወደ ሌላ ከተሞች ወደ ሌላ ሀገር እንዲሰደድ ከማስቻሉም በላይ አሁን በደሴ፣ ወልዲያ፣ ኮምቦልቻና ኬሚሴን አካባቢ ዙሪያ ይዞ በጣም በስፋት ህገወጥ ነጋዴዎች ወደ ከተማዋ እንዲገቡ የሆነበት ሁኔታ ነው ያለው። አሁን በዚህ ሰዓት ላይ መመልከት የምንችለው በኮምቦልቻ፣ ወልዲያ፣ ደሴ አካባቢዎች ላይ እና ሌሎች ከተሞች ላይ ሰፊ የሚባል የጎዳና ንግድ የሚሰሩ ሰዎች እንደ ህጋዊነት ራሳቸውን ቆጥሮ በስፋት የሚሰሩባቸው ሁኔታዎች የተፈጠሩበት ሁኔታዎች ናቸው ያሉትና ይህ ወሎን ከነበረበት የከፍታ ማማ ወደ ታች ዝቅ የማድረግ አንዱ ተግባርም ጭምር በመሆኑ የክልሉ መንግስት በዚህ ጉዳይ ላይ አፋጣኝ እርምጃ እንዲወስድ ነው ማሳሰብ የምንወደው። ከዚህ ጋር ተያይዞም የሥራ አጥነት ችግር ቁጥር ከእለት እለት በመብዛት በጣም ሰፊ የሚባል ወጣቶች ወደ ተለያዩ ከተሞችን አዲስ አበባን ጨምሮ ተለያዩ ከተሞች የተሰደዱ ነው። ግማሾቻቸው ደግሞ በተደራጀ ህገወጥ ድላላ አማካኝነት የድለላ ስርዓቱ በስፋት የተቀናጀ አለበት በባህር ወደ ሌሎች ሀገራቶች እየሄዱ ለሞትና ለስደት እየተጋለጡ ነው። ይሄ ደግሞ በሀገር ላይ የሚያመጣው ጫና ህዝባችንንም ከመበተንና ህዝባችንን ቁጥር ከማሳነስም አንፃር የሚያከናውነው ተግባር ትክክል ስላልሆነ የክልሉ መንግስት አሁንም የሥራ አጥነት ችግር ላይ መስራት የሚገባውን ያህል ባለመስራቱ ግብር በመሰብሰብ ብቻ ላይ ትኩረት በማድረግ ለወሎ ህዝብ መስራት የሚገባውን ነገር አለመስራቱ ያመጣው ተጽዕኖ ቀላል የሚባል አይደለምና ይህም ማስተካከያ እንዲደረግበት ነው ጥያቄያችን የምናቀርበው። ፕሬዝዳንቱ ፋኖ ወሎን ለቆ መውጣት አለበት፣ የክልሉ መንግስት ይህን ማድረግ ካልቻለ የፌደራል መንግስት አልቃ ገብቶ እርምጃ መውሰድ አለበት ያሉ ሲሆን ማህበረሰቡ ተደራጅቶ ራሱንና አካባቢውን መጠበቅ እንዳለበትም አስገንዝበዋል። ጫካ ውስጥ ባለው የጉሬላ አደረጃጀት ወይም ደግሞ የሽምቅ ተዋጊ የሚባለው ስሙን ፋኖ ብሎ የሚጠራው አካል የሚያከናውነው ተግባራቶች ናቸው ማለት ነው። በጫካ ውስጥ ሆኖ የህዝባችንን ሰርቶ እንዳይለወጥ ተምሮ እንዳያድግ የተሻለ ትውልድ እንዳይፈጠር ወሎ ላይ ዙሪያውን ከቦ ዛሬ ሰላም ነገ ደግሞ የግጭት ቀጠና በማድረግ ህዝባችንን እያወከና ህዝባችንን እየበጠበጠ ያለው የፋኖ ወይም ደግሞ የሽምቅ ውጊያ ተዋጊ የሆነው አሸባሪ ኃይል በአስቸኳይ አካባቢያችንን ለቆ መውጣት በሚገባው ልክ መውጣት ነው ያለበት። ከዚህ ጋር ተያይዞ የፌደራል መንግስትም በዚህ ጉዳይ ላይ ጣልቃ ገብቶ በሚከናወኑ ተግባራቶች ትክክልና
ህግን ያልተከተሉ የህግ አግባብ የሌላቸው የወሎን ህዝብ የማማረርና የመበተን ስትራቴጂ ነው የሚከተል ኃይል ባለበት እንዲቆምና ተግባሩንም ቆም ብሎ በማሰብ ማስተካከያ እንዲያደርግ ነው ለማስተላለፍ የምንወደው። የወሎ ህዝብ በሀገር ግንባታ ታሪክ ላይ ራሱን የቻለ ሰፊ አስተዋጽኦ ያበረከተ ህዝብ ቢሆንም የተገባውን ድርሻ ሳያገኝ የቆየ ህዝብ መሆኑን አንስቶ ህዝቡ ተደራጅቶ መብቱን እንዲጠይቅና ወደ ከፍታ ማማ እንዲወጣ አሳስበዋል። የወሎ ህዝብ ጀግንነትን ያቀበታል። የወሎ ህዝብ ራስን መከላከል ያቀበታል። የወሎ ህዝብ ድንበርን ማስከበር ያቀበታል። ለሀገር ዋልታ ለሀገር አለኝታ የሆነ ህዝብ ነው። ኢትዮጵያ የነገስታት ስርዓት መጀመሪያም ጭምር መሰረት የጣለች ሀገር እንደመሆኗ ወሎ ደግሞ በዚህ ውስጥ ትልቅ ሚና አለው። ዛሬ በመላ ሀገሪቱም ወሎዮች ለአካባቢዎች እድገት፣ ለአካባቢዎች መልማት፣ ለስራ እድገት መሰረት የሆኑ ኢትዮጵያውያኖች ናቸው። በሁሉም ክልል፣ በሁሉም ዞኖች፣ በሁሉም ወረዳዎች ወሎዮች አሉ። ስለዚህ ይሄ ህዝብ ተንቆ ይሄ ህዝብ እንደ ህዝብ ሳይቆጠር የሚቆይበት ጊዜ ከዚህ በኋላ ሊኖር አይገባም። ስለዚህ የክልሉ መንግስት አሁንም ባለቤት አልባ ወንበዴ ስብስብ ከአካባቢያችን ላይ ለቆ እንዲወጣ፣ ከሁሉም ዞኖች ላይ ለቆ እንዲወጣ፣ ሰላማዊ ቀጠና እንዲሆን ማድረግ ከፍተኛ ኃላፊነት አለበት። ይህን የማይችል ከሆነ ደግሞ የፌዴራል መንግስት አካባቢውን በመከላከያ በፌዴራል ፖሊስ እንዲጠበቅልንና እኛም ማህበረሰባችን ተደራጅቶ ማህበረሰባችን ራሱ እንዲጠብቅ የማስቻል የሚችል የሚኒሻ አደረጃጀት መመስረት ስለሚኖርበት የአካባቢ ጥበቃም መመስረት ስለሚኖርበት ይህን መስራት የሚያስችል አቋም ህዝባችን ውስጥ እንዲኖር ስለሚያስፈልግ ህዝባችንን በተደራጀ መንገድ መምራትም ህዝባችንን በተደራጀ መንገድ ልማቱን ማስቀጠል የተጀመረውን የሀገር እድገትና ለውጥ ማስቀጠል በሚያስፈልግ መንገድ ወሎ ላይ መተግበር ስላለበት በዚህ ደረጃ የአማራ ብሔራዊ ክልላዊ መንግስት የሰጠነውን ማሳሰቢያ መሰረት በማድረግ ክልሎችን፣ ከወረዳ ወረዳዎችን፣ ከዞን ዞኖችን ሌሎች አካባቢ የሚተገበረውን እውነተኛ ተግባር በወሎ ዞኖች ላይ ተግባራዊ እንዲያደርግ እጅግ በጣም ለማሳሰብ እንወዳለን። ፕሬዝዳንቱ በመጨረሻም የወሎ ህዝብ ከወሎ ህዝቦች ዲሞክራሲያዊ ፓርቲ ጋር በመሆን የተጀመረውን ትግልና ልማት እንዲያስቀጥል ጥሪ አስተላልፈዋል። ይህን ተከትሎ ህዝባችን ምንም እንኳን ሰላም ባይኖርህ አካባቢህ በተደላደለ መሰረት ላይ ባትሆን የማዳበሪያ አቅርቦት ቢኖርብህም የሥራ አጥነት ችግር ቢኖርብህም የግብር ጫና ቢበዛብህም የወሎ ህዝብ ጠንካራ ነውና ጥንካሬን በመጠበቅ አካባቢ ለቀህ ባለመውጣት አካባቢው ላይ በመደራጀት የወሎ ህዝቦች ዲሞክራሲያዊ ፓርቲ ጎን በመቆም አብረን በጋራ እንድንሰራ ጥሪያችንን እናስተላልፋለን። አመሰግናለሁ።